ያስኩት የሱት ልጅ እንዳላት የኔም ልጅ አለብኝ እዚህ ጋር ገባ አይደለ እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር ምንድረሽ ሰዎች የራሳቸው ህይወት አላቸው ሶ የሚያስበው ማለት ስለኔ ማን ነው የሚያስበው እዚህ ጋር ሰላም ቆንጆች ያገሬ ሴቶች እንዴት ናችሁልኝ ዛሬ እንግዲህ በዚህ ቪዲዮ ከሳምሪና ከፋኒ ትዳር ምን እንማራለን በተለይ ለሴቶች ወሳኝ የሆኑ 7 ነጥቦችን ይዤላችሁ መጥቻለሁ እንግዲህ የዚህ ቪዲዮ መነሻ የሆነኝ ምንድነው ሳምሪ የሰጠችው ኢንተርቪው ነበር በጣም ረጅም ኢንተርቪው ነው ወደ 4 ሰዓት ይሆናል ከሱ በኋላ ደግሞ እሱንም ልስማ እስቲ ብዬ ባላንስ ለማድረግ ሰምቼ ነበር ከ2 ሰዓት በላይ የሚሆን ኢንተርቪው ሰጥቷል ፋኒም ማለት ነውና ከዛ ውስጥ ያየኋቸው በጣም የተማርኩባቸው ልቤን የነኩ ነገሮች አሉና እነዚህ ነገሮች ላላገባችሁ የትዳር ለመጀመር ሽርጉድ ያላችሁ ላላችሁ የፍቅር ወይ የጓደኝነት ስቴጅ ላይ ላላችሁ ውሳኔያችሁ ላይ በደንብ እንድታጤኑት ይረዳችኋል ያግዛችኋል ብዬ ስላሰብኩኝ ትዳርም ላይ ላላችሁ አካሄድ ለማስተካከል አወጣጥ አገባብን ለማስተካከል ይረዳል ብዬ አሰብኳቸውን ምንማራባቸውን ነገሮች ይዤላችሁ መጥቻለሁ ይህ ስለ ሴቶች ጤና ውበት ጤናማ የአኗኗር ዘይቤና ስኪን ኬር የምናወራበት የህይዋን ገጽ ነው ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ አብራችሁን ቆዩ የመጀመሪያው የሚነግርሽን የምትሰሚውን ነገር ሳይሆን የምታዩን ነገር እመኝ ወስነሻል ማለት ነው ምንም ነገሮች ኮንሲደር አድርገሽ ወስነሽ ከዛ በኋላ በቃ ይሄ ሰው ሶልሜቴ ነው ወይም ደግሞ የኔነቴ ነው የሚለው ነገር ምን አይነት ነገሮችን እንድትወስን ያደርግሽ ምንም በቃ እምነትና ፍቅር ብቻ ምንም የሚወስንበት ደረጃ ላይ ይሄን አይቼ ነው ልዳ አልችልም ኢቭን ልጆች ራሱ ሳይመጡ በፊት በቃ ያመንኩት ቃሉ ነው ከአንድ ሰው የምትፈልገው ነገር ትናገራለህ ዳይሬክትሊ ከዛ ሰው እንግዲህ ቪዲዮ ላይ እንዳያችሁት ሲጠይቋት እንዴት ወደዚህ ፍቅር ግንኙነት ውስጥ ገባሽ ወይም ደግሞ ምን አይተሽ ነበረ ወደዚህ ግንኙነት የገባሽው ስትባል በቃ ፍቅርና ቃል ነው ያለችው ከቃል በላይ ምን አለ ነውና ነገር ግን ይሄ የብዙዎቻችን የሷ ብቻ ሳይሆን የብዙዎቻችን ሴቶች ችግር ነውና ብዙ መከራ ብዙ እንባ ህይወታችን ላይ ሊያመጣ የሚችል ህይወታችንን ሊያበላሽ የሚችል ውሳኔዎችን የምንወስነው ብዙ ጊዜ ቃል ብቻ በማመን ነው ከምናየው ነገር ይልቅ የምንሰማውን ነገር ብቻ በማመን ነው ስለዚህ እህቶቼ በተለይ ደግሞ ቃልና ተግባሩ ሲለያይባችሁ በእንደዚህ አይነት ግንኙነት ወይ ለማግባት ልትወስኑ ከሆነ ወይ ዴቲንግ ስቴጅ ላይ ካላችሁ ወይ ግራ ከገባችሁ ቃልና ተግባሩ ከተለያየባችሁ ትረስት ሚ ከሚናገረው ነገር በላይ የሚያደርገውን ነገር ተመልከች ቃል እንደፈለገ ሊባል ይችላል ሰው ሽምጥጥ አድርጎ ሊዋሽ ይችላል ማለት ነው ሰው ብዙ ነገር ነው ያለውና ቃል ብቻ ታምኖ ግንኙነት አይመሰረትም ከቃል ይልቅ የሚያደርገውን ነገር መመልከት ይሄ ሰው የሚለውን ነገር ነው ወይ የሚኖረው የሚያደርገው ነው ወይ የሚኖረው ወድሻለሁ ህይወት ይነሽ ካላንቺ አልኖርም እያለ ቶታሊ እንደተራ ነገር ትሪት የሚያደርግሽ ከሆነ ወይም ደግሞ እኔ በጣም እንዲነኝ ታታሪ ነኝ ብርቱ ነኝ ጎበዝ ነኝ እያለ በጣም ትንንሽ ነገር እንኳን ለማድረግ በጣም የሚሰንፍ ከሆነ ከሚያወራው ነገር ይልቅ ተግባሩን ተመልክተሽ ተግባሩ ላይ ተመልክተሽ የምታዩ ነገር ላይ ተመስርተሽ ነው ውሳኔ መወሰን ያለብሽና ቃል ብቻውን በቂ አይደለም ሞር ኦፍ ከጆሮቻችሁ ይልቅ የፍቅር ግንኙነት ላይ አይኖቻችሁን የምታዩትን ነገር ተጠቀሙ እሺ እንግዲህ ሁለተኛው ደግሞ ፍቅር ብቻ ወይም ተፋቅረናል ብቻ ተብሎ ወደ ትዳር አይገባም ወይም ደግሞ ግንኙነት አይመሰረትም እንግዲህ እዚህ ቪዲዮ ላይ በተመሳሳይ እንዳያችሁት ወደ ትዳር ለመግባት ወይም ግንኙነት ለመመስረት ቃልና ፍቅር ነው ያለችው አይደል ያ ብዙዎቻችን የምናደርገው ነገር ነው ነገር ግን ደግሞ በጣም ስህተት የሆነው ነገር እሱ ነው ምክንያቱም ፍቅር ማለት እኔ አንደርስታንድ እንደማረገው በምሳሌ ሳስረዳችሁ በር እንደማለት ነው የሆነ ቤት ለመግባት ወይም የሆነ ወደምትፈልጉት ቦታ ለመግባት በር አለ አይደለ በሩ ግን መግቢያ ሚንስ እንጂ ወደዛ ወደምትፈልጉት ነገር መግቢያ ሚንስ እንጂ ቤቱ አይደለም ወይም መኖሪያ አይደለም እኔም እንደምረዳው ፍቅር በተመሳሳይ ሁኔታ መግቢያ የሆነ ነገር ለመጀመሪያ ሚንስ ሊሆን ይችላል የሚያኖር ነገር ነው ግን ማለት አይደለም ምክንያቱም በጣም የተለያየ ሰው በፈጽሞ አብሮ ሊኖር እንኳን አብሮ ሊኖርና ጎረቤት መሆን የማይችል ሰው ሊፋቀር ይችላል ነገር ግን ሊጋባ አይችልም ምክንያቱም አሁን ተመልከቱት እኔ ከተረዳሁት እንኳን ከሷ ልጅቷ በጣም ጎበዝ ናት ታፍ ናት ሃርድ ወርኪንግ ናት ዛሬ ለኑር የምትልናት እንዳያችሁት እሱ ደግሞ እናስቀምጥ ተጨናንቀንም ቢሆን የሆነ ነገር እናድርግ የሆነ ንብረት አኳየር እናድርግ የሚል አይነት ሰው ነውና
ይሄው ፍቅር ነበር አይደለ? ነገር ግን ፍቅር አለቀ። ያላቸው ይሄ የኑሮ ፕሪንሲፕላቸው ወይም ለህይወት የሚሰጡት ቫልዩ ፍጹም የተለያየ ነው። አብሮ መኖር አልተቻለም። ሊያውም ልጆች የሚያማምሩ ልጆች ከመጡ በኋላ ራሱ ፈጽሞ አብሮ መቀጠል አልቻሉም። ጭራሽ ጠላት ሆነው ቁጭ ብለዋል። ስለዚህ እህቶቼ ፍቅር ያልቃል። እንደውም እንደ ፍቅር ቶሎ የሚያልቅ ነገር ያለ አይመስለኝም። በጣም ቶሎ የሚያልቅ ነገር ነው። ስለዚህ ፍቅር ብቻውን በቂ አይደለም። ፍቅር በር ነው። ከፍቅር ቀጥሎ አብሮ የሚያኖር ባህሪ አለን ወይ? አብሮ የሚያኖር መከባበር፣ መረዳዳትና ካራክተር እንደ ሰው ባህሪ አለን ወይ ብሎ መፈተሽ ያስፈልጋል። ፍቅር ብቻውን ትዳር ለመመስረት ወይም ግንኙነት ለመመስረት በቂ አይደለም። ያስኩት የሱት ልጅ እንዳላት የኔም ልጅ አለብኝ እዚህ ጋር ገባ አይደለ? እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር የምንረዳቸው ሰዎች የራሳቸው ህይወት አላቸው። የሚያስበው ማለት ስለኔ ማለት ነው የሚያስበው እዚህ ጋር። እንግዲህ ሶስተኛው ነገር እዚህ ቪዲዮም ላይ እንዳያችሁት ሌሎቹም እሷም ስትናገር ካየዋቸው ነገሮች ምንድነው ልጁ ወይም ፋኒ ሞሮፍ እዚህ ጋር ካለው ቤተሰብ ከሳምሪ ጋር ከመሰረተው ቤተሰብና ልጆች ይልቅ ሞሮፍ የመጣበት ፋሚሊ እናቱ እህቱ ምናምን ይበልጥ ያሳስቡታል ማለት ነው። ወይም ለዛ ኃላፊነት እንዳለበት የሚሰማው አይነት ሰው ነው እና እሷን ደግሞ ይሄ በጣም ጎርቷታል ሳምሪን ማለት ነው። በጣምም ይጎዳል ኦፍ ኮርስ እና እሷ ለዚህኛው ፋሚሊ ትንገታገታለች፣ ትለፋለች፣ ለመሰረተችው ለልጆቿ፣ ለባሏ፣ ለቤቷ ትለፋለች። እሱ ሞሮፍ ልቡ ያለው ወደዛ ነው እና ብዙ ነገር ለዛ ያደላል። ይሄን ደግሞ ሴት መንሽም ቢሆን ሴንስ ማድረግ ትችላለች እና ያልበሰለ ወንድ ነው እና ምን ያህል አልበሰለም የሚለው እንዴት ታያላችሁ መሰላችሁ? እሱ እዛ ጋር እህቱ ያገባች ባለትዳር ናት፣ የወለደች ናት። እሷ ለመሰረተችው ትዳርና ልጆች ይበልጥ ሲጨነቅ የመሰረተውን ቤትና ትዳር አፈረሰው ማለት ነው። ልጆቹን በተነ። ሚስቱ ይኸው የለችም አብራው፣ ሚስቱ ለብቻዋ ናት ማለት ሙሉ ቤተሰቡ ተበተነ። እስቲል ቤተሰቡ ተበትኖ ግን ይቅርታ ጠይቃለሁ የሚለው እህቴ ነው። ኢማጂን እንግዲህ እና ይሄን እንኳን ለመረዳት የሚያበቃ ብስለት የሌለው ለመሰረተው ትዳር፣ ለመሰረተው ቤተሰብ፣ ለፈጠራቸው ልጆች ኃላፊነት ሞር እንዳለበት መረዳት ያልቻለ በዚህ ደረጃ እንኳን ማቹርድ ያልሆነ ህፃንነቱ ገና ያለቀቀው። ህፃንነት ስላችሁ ስለ እድሜ አይደለም የማወራው፣ ነገር ግን ብስለቱ ይሄን እንኳን መረዳት ያልቻለ ወንድ ካገባችሁ ስትቃጠሉ ነው የምትኖሩት። you should be careful። ይሄ ማለት ሰውን መውደድ የለበትም መርዳት የለበትም አይደለም። ነገር ግን ደግሞ በገዛ ልጆቹና ሚስቱ ሲመጣበት ደግሞ በፍጹም ኔጎሽየት ማድረግ የለበትም ነበረ ማለት መደራደር አልነበረበትም በዚህ ጉዳይ። ምክንያቱም ፈጣሪም የሚጠይቀው እግዚአብሔርም የሚጠይቀው ሞር ለመሰረተው ቤተሰብ ለራሱ ቤተሰብ ነውና በዚህም ጉዳይ ላይ በቃ you should be careful። በዚህ ነገር ላይ ያለውን አመለካከት በደንብ ማየት አለባችሁ። በዛትም ምሳሌ መወሰን አለባችሁ። ነው ሱቅ እንደተገዛ ታውቂያለሽ፣ ተጨማሪ ስራ መስራት አለብሽ ነው ያለው። በቃ እኔ የዛት ሾክ ነው ያንኩት። እንግዲህ እንዳያችሁት የፋኒና የሳምሪ ትዳር ላይ በቃ ዲል ብሬከር የሆነው መጨረሻ ያለያያቸው ነገር ምንድነው? እሱ ስራ መስራት አለብሽ፣ ተጨማሪ ሶስተኛ ስራ መስራት አለብሽ ነው የሚላትና ይሄን ሲላት ግን እሱ ወይ የሆነ እሱ ስራ እየሰራ ወይ እሱ 3-4 ስራ እየሰራ አይደለም። እሱ ምንም ስራ ሳይሰራ እሱ ቤት ቁጭ ብሎ ነው እሷ ሶስተኛ ስራ እንድትሰራ የሚጠይቃት ወይም የሚያስገድዳት ማለት ነው። እንግዲህ እውነት በጣም ስሜቴን የነካው ቪዲዮ ነው ይሄ ነገር ማለት እስናት ጆክ ወይ የሆነ ድራማ አይደለም፣ በቃ ላይፍ ነው እና በዚህ ዘመን እንደውም የብዙዎች ህይወት ነው ብዬ ነው የማስበው። እና ሰነፍ ወንድ ሴት ካገባች በቃ እንደዚህ ነው የሚሆነው ውጤቱ ማለት ነው። መቼም ደግሞ በቂ አይሆንም ማለት እሱ ቁጭ ብሎ ኢማጂን በምን አይነት ሞራል እሱ ቤት ቁጭ ብሎ እሷን ከአንድም ሁለትም ሶስተኛ ስራ መስራት አለብሽ ብሎ የሚናገረው ማለት ነው። እና እኔ እዚህ ላይ ብዙ ማብራሪያ ራሱ የለኝም። ስለ ገንዘብም አይደለም የማወራው፣ ሀብታም መሆን አለበት የለበትም አይደለም። ከሆነም እሰየው፣ ካልሆነም ግን ቢያንስ መስራት የሚችል በእጆቹ መስራት የሚችል ላቡን ጠፍ አድርጎ ሰርቶ ተናጥቆ ቤተሰቡን ማስተዳደር የሚችል ወንድ
ልጆችሽን የአንቺ ሆነ ነገር እንኳን ብትሆኚ ልጆችሽን ቀጥ አድርጎ ማሳደግ የሚችል የምትተማመኝበት ወንድ ለቤቱ የሚለፋ ላቡን ጠፍ አድርጎ የሚኖር ወንድ ነው ለትዳር መምረጥ ያለብሽ እንጂ እግሩን ሰቅሎ መኖር የሚፈልግ ሰነፍ ምንም አይነት የስራ ሞራልና ፍላጎት የሌለው ሰነፍ ወንድ እንኳን የትዳር አጋርሽ ልታደርጊ እንኳን ልታገቢው እንኳን ጮኛሽ ልታረጊው ወይ ፍቅረኛሽ ልታረጊው በቃ በብዙ ርቀት ልትሸሹ የሚገባ የወንድ አይነት ነው። በቤተሰብ በኩል እኔ ለቤተሰብ የምሰጠው ቫልዩ እና በእነሱ በኩል ያለው ቫልዩ ይለያያል። ገባ? እኔ አስተዳደጌ ራሴን አውቀዋለሁ። እኔ ለቤተሰብ ክብር አለኝ፣ በክብር ነው ያደግኩት። እዚህ ጋር ደግሞ ተመቻቸልኝ። እንግዲህ እንዳያችሁት ነው ሳምሪ በቀናነት በቃ ከቤተሰቦቿ ጋር ተጋጨች ምናምን ነገር ታወራዋለች ይመስለኛል። ያለውን ነገር በሙሉ ያውቃል ስለ ቤተሰቧ። ተመልከቱ፣ አሁን ቁጭ ብሎ ስለ ቤተሰቧ የነገረችውን ነገር በሙሉ ቁጭ ብሎ አደባባይ ላይ እሷን ለማሳጣት እሷን ለማሳነስ የሁለት ልጆቹን እናት ስንት ጉዱን ተሸክማ ስንት ነገሩን ተሸክማ እስካሁን የቆየችውን ሴት ገና ለገና ተለያየን በሚል ነው እንግዲህ አሁን አታክ እያደረጋት ያለውና ኔቨር የፈለገ አሁን የምንም የጦፈ ፍቅር ላይ ብትሆኑ እንደው ምንም መልአክ ቢያጫወታችሁ አሁን ላይ የፈለገ ቢሆን ስለ ቤተሰብሽ ኢቭን ስለ ጓደኞች ስለ ራስሽም ያለፈ ታሪክ ከመጠን ያለፈ ነገር ሼር አታድርጊ። በተለይ የቤተሰብሽ ነገር as much as possible private አድርጊው፣ ሼር አታድርጊው። ከቤተሰብ ጋር ግጭት ሊኖር ይችላል፣ ማንም ጋር ሊያጋጥም የሚችል ነገር ነው። ነገር ግን እነዚህን ግጭቶች እየወሰድሽ የትዳር አጋርሽ ወይም ፍቅረኛሽ ጋር አታውሪው ወይም አትንገሪው። ራስሽ ነገ የምትጠቂበትን ነገ የምትመችበትን ድንጋይ እያቀበርሽ እንደሆነ ተረጂ። ስለዚህ ከዚህም ከሳምሪም ጉዳት አሁን ላይ ወይም ከሷ ካሳለፈችው ነገር አንድ የምንማረው ትልቁ ነገር በምንም አይነት ሁኔታ የቤተሰብ ነገር ቤተሰብ ጋር ይቅር። አሳልፈሽ ለባል ለፍቅረኛ አሳልፈሽ አትስጪ። ዛሩ ላይ ብቸኝነት ስሜት ይሰማሽ ነበረ? የጓደኝነት ላይፍሽ ምን አይነት ነው? ማለት ከትዳር ውጪ ጓደኞች አሉሽ? የሴት ጓደኞች ነው? የሴት ጓደኞች እኔ ማንንም ሰው አልቀርብም። ባይዘው ማለት ማንንም ሰው ራሴ ውስጥ ማላቀርብም ብለሽ ነው የምታስቢው? በቃ እኔ ትዳር ውስጥ ነኝ። ማንንም ሰው ማልቀርብም። ማንንም ሰው ለኔ ያስፈልገኛልን ብዬ ይሄን ያለ እንግዲህ እንዳያችሁት ነው ሳምሪ ስትጠየቅ አይ ቲንክ በቃ የዋህናት ልጅቷና ጓደኞች አሉሽ ወይ ስትባል ኖ ጓደኞች ምንም አይነት ጓደኛ የለኝም ኢቭን አሁንም እንደማያስፈልጋት አርጋ ነው የምታወራውና ከዛ በኋላ ምንድነው ህይወቷ ትዳሯ በቃ ልጆቿ በዛ ሰርክል ውስጥ ነው ያለችው። ነገር ግን እኔ አንደርስታንድ ማድረገው ምንድነው ሳምሪ ምናልባት ጓደኞች ቢኖራት በተለይ የሴት ጓደኞች ቢኖራት የሆነ የራሷን ላይፍ የራሷ ሰርክል ቢኖራት ኖሮ ምናልባት በዚህ ፍጥነት ትዳሯ ላይፈርስ ይችል ነበር። ለምሳላችሁ የሆነ የምታወራው ነገር ሲኖር በተለይ እኔ ሴት ጓደኞች እመክራለሁ ማለት ነው። ብዙዎቻችሁ ልትሉ ትችላላችሁ ሴት ጓደኛ ይባላል፣ ግን ብዙ ደግሞ ምርጥ ሴት ጓደኞች አሉ። እንደውም ክፎቹ ጥቂት ናቸው እውነት ለመናገር በቃ እንደ ሰው ማለት ነው። ጥሩ ሰው ክፉ ሰው እንዳለ ሁሉ በጓደኝነትም ክፉም መጥፎም ሊያጋጥም ይችላል። ግን ክፉ አጋጠመ ተብሎ ጓደኝነት አያስፈልግም አይባልም። እንደውም ላገባሽ ትዳር ላይ ላለች ሴት ጓደኛ በጣም ወሳኝ ናት። ምክንያቱም ትዳር ሁሉን ነገር አይሆንም፣ ባል ሁሉን ነገር አይሆንም። ይህን ስሜቷን ወይም ግዷታ የምትተነፍስበት ቦታ ሊኖራት ይችል ነበረ። የምታማክረው ይሄን እንዴት ላድርግ ይሄን እንዴት ላስኪደው የምትለው ጓደኛ ቢኖራት። እንዳያችሁት እንግዲህ ከፋሚሊዎቿም ጋር ስለተለያየች ልጅቷ ብቻዋን ቀርታለች፣ በቃ ብቻዋን ተጎድታለች። ግን ይሄ ሰርክል ቢኖራት ከፋሚሊዋም ጋር የምታወራ ብትሆን ኖሮ ጓደኞችም ቢኖሯት ኖሮ እንደዚህ በዚህ ልክ ላትሰበር ትችል ነበረ። ትዳሯን በዚህ ፍጥነት ላይፈርስ ይችል ነበረ። ምክንያቱም በመቆየት ውስጥ የሚስተካከሉም ነገሮች ይኖራሉ ብዬ ስለማስብና have your own friends። ትዳር ተመሰረተ ጓደኝነት ወይ ፍቅረኝነት ተያዘ ተብሎ ጓደኞች ድሮፕ አይደረጉ በፍጹም። ቤተሰብ አይጣልም በፍጹም። ምክንያቱም በጣም ኢምፖርታንት ናቸው። በቃ ሜንታል ሄልዝ በዩ ሁለንተናዊ ህይወትሽ ላይ በጣም ወሳኞች ናቸውና have your own circle።
7ኛው እንግዲህ መቼስ ይህንን ቪዲዮ ካያችሁ ብዙዎቻችሁ ትማሩበታላችሁ ብዬ አስባለሁ። ይሄኛው እንደ ቦነስም ነው ወሳኝም ነው ብዬ አስባለሁ። በተለይ ደግሞ ላገባሽ ሴት፣ ለነገሩ ለምታገባም ለምትመርጥም ሴት በጣም ወሳኝ ነገር ነው። እሱም ጸሎት ነው። አንዳንድ ትግሎች እኛ ሰዎች እንዲሁ ፊት ለፊት የምንታገላቸው አይደሉም። ለፈጣሪ ሰተን ፈጣሪ የሚጨርስልን ነገሮች አሉ። ለእግዚአብሔር የምንሰጣቸው ነገሮች አሉ። ትዳር ላይ ስትሆኑ በጣም አስቸጋሪ የትዳር አጋር ያገባችሁ ብትሆኑ ወይም ደግሞ የሆነ ግንኙነት ላይ ሆናችሁ ከዛ መውጣት አቅቷችሁ ትግል ላይ ያላችሁ ካላችሁ አንዳንዱ ትግል እኛን እጅግ ሊያዝለን ይችላል። እንደ ሰው በጣም ሊያደክመን፣ ሊያወርደን፣ በቃ ሜንታሊም ፊዚካሊም ድሪል ሊያደርገን ይችላል። ነገር ግን በጸሎት ለእግዚአብሔር መስጠትን፣ ለፈጣሪ መስጠትን መለማመድ እኛን ያንን ድካም ከራሳችን ላይ እናወርዳለን። ከኛ ላይ እናወርድና ለእግዚአብሔር ስንሰጠው እግዚአብሔር ይጨርስልናል። እኔ ለሳምሪም ቢሆን የምለው ምንድነው ከእንደዚህ አይነት አስቸጋሪ የትዳር አጋር ጋር ስትኖር አንዳንዱን ትግል እሷ ከሱ ጋር የምትታገላቸው ትግሎች አይደሉም። ለእግዚአብሔር ሰጥታው ለፈጣሪ ሰጥታው ፈጣሪ የሚጨርስላት፣ ፈጣሪ የሚሟገትላት፣ ፈጣሪ የሚያስገድድላት ነገሮች ይኖራሉ። ምክንያቱም እንግዲህ መጽሐፍ ቅዱስ ላይ ብዙ ቦታ ላይ ይላልና ሴትን የሚያስለቅስ ወይም ሚስቱን የልጅነት ሚስቱን የሚያስለቅስ ወንድ ጸሎቱ ራሱ አይሰማም፣ ጸሎቱ ራሱ ይከለከላል፣ ሞገስ ያጣል፣ ብዙ በረከቶቹ ይያዛሉ፣ ይከለከላሉ። እና አንዳንድ ነገሮች ለእግዚአብሔር የሚሰጡ ናቸው። እኛ የምንታገላቸው ትግሎች አይደሉም። እኛን ያደክሙናል፣ እኛ ማንችላቸው ነገሮች አሉና እንደዚህ እንዳንዝል፣ እንደዚህ ልባችን እንዳይሰበርና እንዳይጎዳ ለእግዚአብሔር መስጠት፣ ለፈጣሪ መስጠትን መማር፣ መጸለይ መማር ያስፈልጋል ብዬ አስባለሁ። እሺ እንግዲህ ሴቶችዬ እኔ ይሄንን ብያለሁ፣ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ ይጠቅማችኋል ብላችሁ ላሰባችሁ ለእህቶቻችሁ፣ ለጓደኞቻችሁ ሼር አድርጓቸው። እናንተም ሴቭ አድርጋችሁ በደንብ አዳምጡት፣ ተግብሩት እላለሁ። ቻው።